ሰላም እንዴት ናችሁ? እንኳን ወደዚህ ዩቲዩብ ቻናል ሰላም መጣችሁ። ቪዲዮውን ከመጀመራችሁ በፊት ሁላችሁም ላይክ አድርጉ። አዲስ ከሆናችሁ ደግሞ ይህን ቻናል ሰብስክራይብ አድርጉና ፋሚሊ ሁኑ። በመቀጠል ዛሬ ሁለት ነገሮችን እናያለን። ቀጥታ ወደ ቪዲዮ። እሺ ዛሬ የምናያቸው አንደኛ ኪክ አውት ያደረጋችኋቸውን ለምሳሌ ሩም ላይ ገብታችሁ ከተቀመጣችሁ በኋላ ኪክ አውት እዚህ ጋር እንደዚህ አንድ ሰው ይገባና ኪክ አውት ታደርጉታላችሁ። አሁን አጋጣሚ እንግዲህ እየሰራው ሰው ኪክ አውት የሆነ የሚረብሽ ወይም ደግሞ የማይወጣ ከሆነ ምናምን እንዴት አድርጉና ኪክ አውት እዚች ላይ ታች ላይ ያለች ኪክ አውት ትሉታላችሁ ማለት ነው። ኪክ አውት ካላችሁት በኋላ ደግሞ አመልሶ አይመጣም። እዚህ ገብቷችኋል። እና ብዙ ልጆች ኪክ አውት ካደረጋችኋቸው በኋላ አመልሰው አይመጡም። ለምን? ኪክ አውት ሆኖ ነው የሚኖረው። እሺ ስለዚህ ምንድነው የምታደርጉት? ኪክ አውት የሆኑት ልጆች እንዴት ነው ሪቴን የምናደርጋቸው ወይም ደግሞ ምን መልሳቸው እነዚህን ሰዎች ወይም እነዚህ ልጆች እንዴት ነው የምንመልሳቸው? ማኔጀሩ የሚል አለ አይደል? ማኔጀሩ ምን ትጫናላችሁ? ከታች ምሳሌ ቆይ አሁን ይሄን ኪክ አውት ልበለው። ኪክ አውት አልኩት። ኦኬ ናው ሶ ምን አደርጋለሁ? ማኔጀሩ ምገባና ኪክ አውት ይሄውና እዚህ ከዚህ ጋር ፈልገዋለሁኝ። አሁን ኦሬሚ ብዙ እነዚህ ኪክ አውት ያደረኳቸው እነዚህ ሰዎች መግባት በታሪክ አይችሉም እዚህ በኋላ ማለት ነው። አሁን ማንን ነበረ ቴዲ ሀታች ይሄው ሀታች ምን አድርጋለሁ? ሪሙቭ አድርገዋለሁ። ሪሙቭ አድርጌ መልሶ ሲመጣ ይገባል ማለት ነው። ሶ ሪሙቭ አደረኩት እና ይሄ እነዚህ ሁሉ ኪክ አውት ያደረኳቸው ናቸው። አንዳንድ ሲረብሹም እንደገና ደግሞ ወንበር ይዘው ቁጭ ብለው ወይ ጥያቄ አይጠይቁ እንደዛ አይነት ብቻ ማትፈልጉት እንትን ከሆነ ኪክ አውት ታደርጋላችሁ ማለት ነው። ሶ ይሄ ነው አንዱ። ሌላው ደግሞ ብሎክ ነው። የሆነ ሰው ብሎክ ካደረጋችሁ በኋላ የት ጋር ነው ብሎክን የምታገኙት? አሁንም እዚሁ ሴቲንግ ላይ ትገቡና ከታች ብላክ ሊስት የሚላል ያ እነዚህ ልጆች ብላክ ሊስት አድርጌያቸዋለሁ። ልክ ክብሩ ታች ይላል። እችን ኤክስ ዋንን ተጭናችሁ ኮንፊርም ቱ ሪሙቭ ይላል። ኦኬ ስለው ይለቃል ማለት ነው። ሶ እንደዚህ ያደርጋችሁ ነው ኪክ አውት ያደረጋችኋቸውና ብሎክ ያደረጋችኋቸውን ልጆች እዚህ ፕላትፎርም ላይ በዚህ መልኩ ነው የምትመልሷቸው። እሺ ብዙ ጊዜ ኪክ አውት አድርገው ላይክ ኪክ አውት ማለት ከወንበር እንደማስወረድ ምናምን ከዛ በኋላ ግን ከፈለጉ መጣው መግባት ይችላሉ ምናምን እንዳይመስላችሁ። ኪክ አውት ያደረጋችኋቸው ልጆች መልሰው መምጣት አይችሉም። እሺ አዘሄዳችሁ ከኪክ አውት ሊስት ማውጣት አለባችሁ። ብሎክ ያላችኋቸው ያ ብሎክ በየትም ቦታ እናንተም ፕሮፋይል ገብቶ እንኳን ማየት አይችልም። ብሎኮችንም እንደዛ መመለስ አለባችሁ። የኪክ አውት እና የብሎክ ልዩነት ያው አለው። እንደዚሁ ኪክ አውት ካረኩት ሩም ውስጥ ነው እንጂ መግባት ማይችለው ሌላውን ማየት ይችላል። ለምሳሌ ፕሮፋይል እንደዚህ ማየት ይችላል። ኤቭሪቲንግ ሁሉ ያኛው ብሎክ ግን ሙሉ በሙሉ ከአካውንታችሁ አይመጣም። ይሄ ብሎክ ያደረጋችሁት ሰው አዲሶችም ሰብስክራይብ አድርጉ። ፎሎ አፕ መስራት የምትፈልጉ ልጆች ከሆናችሁ ይሄን ቻናል ሰብስክራይብ አድርጉ። እናንተ የሚጎል ነገር የለም። ላይክ ብታደርጉ ምን ይጎላል? ቅን የሆነ ማንነት ይኖራችሁ። እሺ ቅን የሆነ ባህሪ ይኖራችሁ። ቅንነት ለራስ ይጠቅማል። ሶ ላይክ ብታደርጉት ለኔ ላይኩ ዚስ ማች እናንተ አንድ ላይክ ያን ያህል የተጋነነ ላይ ይጠቅም ይችላል። ግን የተወሰነ እንኳን 0.01 የሚጠቅመኝ ከሆነ እናንተ እንደዛ ብታደርጉ ምንም አይጎልባችሁ። ሰብስክራይብ ብታደርጉ ኤቭሪቲንግ ማንንም እኔም ብቻ ሳይሆን ማንም ነገር የሆነ ነገር ተጠቅማችሁ ትንሽ ነገር ብትሰጡ አይጎዳችሁም። እስከ 4000 5000 ቪዲዮ ኢንተርቪው ታይቶ ግን ላይኩ አይነፋም። ላይክ አድርጉ ለማለት ነው። ሰላም ደህና ሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ ይሆንላችሁ። ደህና ሁኑ።